ዛሬ የምናየው በበርቅ እንዴት ብር መላክ እንደምንችል፣ ካርድ መሙላት እንዴት እንደምንችል። መጀመሪያ ፓስወርድ እናስገባለን። ፓስወርድ ካስገባን በኋላ ይከፍትልናል። ይሄ የበርቅ አፕሊኬሽን ይባላል። ይሄ አሁን ያው እንደምታዩት ይሄ በርቅ ፔይ በርቅ ፍሬንድስ ኦልሬዲ በርቅ አካውንት ያላቸው ቀጥታ ከአንድ አካውንት ወደ ሌላ ተመሳሳይ አካውንት ከበርቅ ወደ በርቅ ያለው መላክ። እዚህ ሴፍ የተደረጉ ቁጥራሎች አሉ። ከእነሱ አንድ መርጠን ሴንድ ማድረግ እንችላለን ለምንፈልገው ሰው ማለት ነው። አካውንታቸው እዚህ ያለ መጀመሪያ አሁን ይሄ ሴፍ ተደርጎ ነበረ አካውንት ቁጥሩ። እዚህ የምንፈልገው መጠን መጻፍ እንችላለን። ከዛ እዚህ ፐርሰናል ወይ ፍሬንድስ ፋሚሊ እና ፍሬንድስ መጠየቅ እንችላለን። ይሄ ደግሞ የፈለግነው የመጀመሪያም መምረጥ እንችላለን። ከዛ ኮንቲኒው አድርገን ያው ኮድ ደርሶ ይደርስናል። ያንን ኮድ አስገብተን ይልካል ማለት ነው። ቁጥሩን ሴቭ ማድረግ አለብን የበርቅ ማለት ነው። ሁለተኛው ደግሞ አማራጭ ሎካል ባንክ ትራንስፈር፣ ከአንድ ባንክ ከበርቅ ወደ ሌላ አካውንት ማለት ነው። ተመሳሳይ ያልሆነ ግን አገር ውስጥ የሆነ ሴንድ ቱ በቤኔፊሻሪ እነካና እዚህ የምንልክለት ሰው ሙሉ ስም፣ ከዛ እዚህ የባንክ አካውንቱን ቁጥር መጻፍ እንችላለን። እዚህ ደግሞ ሪሌሽንሽፕ፣ ፐርሰናል፣ ፋሚሊ፣ ፍሬንድስ ማለት እንችላለን። ይህንን እንሙላው እስኪ። አካውንት ቁጥር ከሞላን በኋላ ኮንቲኒው መንካት፣ ከዛ ይደወላል። ከተደወለ በኋላ ኮንፊርም አድርገን ሎካል ትራንስፈር አድ ከተደረገ በኋላ ቀጥታ ለምትልኩለት ሰው ያንን ነክታችሁ ቁጥሩን በቃ እዚህ ጽፋችሁ ፐርፐዝ መጀመሪያ ነው የመረጥኩት። ኮንቲኒው ስታደርጉ ይመጣላቸዋል ኮድ። ያንን ኮድ ካስገባችሁ በኋላ ትራንስፈር ይሆናል ማለት ነው። ኢንተርናሽናል መርጣችሁ ኢንተርናሽናል ከመረጣችሁ በኋላ እዚህ ኦልሬዲ አድ የተደረጉ አካውንቶች ካሉ እነሱ የምትፈልጉት ሰው ከዚህ መርጣችሁ መላክ ትችላላችሁ። አዲስ አድ ማድረግ ከፈለጋችሁ ደግሞ እቺም ፕላስ ሳይት ነኩና አግሪቷን እዚህ ትጽፋላችሁ። አሁን ለኢትዮጵያ መላክ ከፈለግኩኝ ኢትዮጵያ፣ ከዛ አሁን ሁለት አማራጭ ይሰጡኛል እዚህ ኢትዮጵያን ብር እና ዩኤስ ዶላር። ኢትዮጵያን ብር መላክ ከፈለግኩኝ በቴሌ ብር ይሄ በዋሌት ትራንስፈር የፈለግኩትን አሞሌ ዋሌት፣ ሄሎ ካሽ፣ ቴሌ ብር፣ ኢቢሲ፣ ኤምፔሳ እና ካቻ ኢትዮጵያ መምረጥ እችላለሁ። ከአንዳቸውን መርጬ አሁን ቴሌ ብር ብመርጥ ሙሉ ስማቸውን እዚህ ጽፌ ከዛ እዚህ ፋሚሊ ከሆኑ ፍሬንድስ ከሆኑ መምረጥ እንችላላችሁ። እዚህ የእነሱ ሞባይል ቁጥር መጻፍ እንችላለን። ከዛ አድ አድርገናችሁ በቃ ያው ሜሴጅ ይደርሳል። ያንን አስገብታችሁ ይደውላላችኋል። ኮንፊርም አድርጉ ትባላላችሁ። ኮንፊርም ካረጋችሁ በኋላ ያው አድ ታረጋላችሁ ማለት ነው። ኮንፊርም ሆኖ በቃ አድ ይሆናል፣ ይመጣል ከስር ማለት ነው። ሌላ ደግሞ ይሄ የሚለየው ማለት ነው ይሄ በዋሌት እና በባንክ ብቻ ቀጥታ የሚልክ፣ በዩኤስዲ ስትሆን ደግሞ በባንክ እና ካሽ ፒካፕ መምረጥ ይችላሉ። ይሄ ካሽ ፒካፕ ነው። መታወቂያ ይዘው ባንክ ቀርቦ መውሰድ የሚችሉበት መንገድ ነው። ይሄ ደግሞ ባንክ አድ አድርጋችሁ ማለት ነው። አባይ ባንክ አለ፣ አበሲኒያ ባንክ አለ፣ አዋሽ ባንክ፣ ቡና ባንክ፣ ኮሜርሻል ባንክ ኦፍ ኢትዮጵያ፣ ኮኦፕሬቲቭ ባንክ ኦፍ ኦሮሚያ፣ ዳሽን ባንክ፣ ህብረት ባንክ፣ ዘመን ባንክ። ያው ኮሜርሻል ባንክ ኦፍ ኢትዮጵያ ንግድ ባንክ ነው። እሱን መርጠን ስማቸውን እዚህ ከና ሪሌሽንሽፕ ፋሚሊ ፍሬንድ ይሁን አካውንት ቁጥራቸው የ1000 ምናምን የሚጀምረው ከጻፋችሁ በኋላ ኮንቲኒው አድርጋችሁ ከተደወለላችሁ ቁጥር 1 ንኩ ወይ ቁጥር 2 ኮንፊርም ለማድረግ ትባላላችሁ። የተባላችሁን ቁጥር ነክታችሁ ኮንፊርም አድርጋችሁ አድ ማድረግ ትችላላችሁ።
አድ ከተደረገ በኋላ እዚህ ከስር ይመጣላቸዋል ስም ማለት ነው። አሁን ለምሳሌ ይሄ ካሽ ፒካፕ ነው፣ ቀጥታ በአካል በካሽ የሚቀበሉበት ነው። እዚህ ሁለተኛው አሁን አድ ያረኩት ከባንክ ትራንስፈር ቀጥታ ወደ ንግድ ባንክ የሚገባላቸው ነው። የሶስተኛ አድ ያረኩት ደግሞ ዋሌት ትራንስፈር ቴሌብር፣ ቀጥታ እዚህ ስጽፍላቸው ቴሌብር ቀጥታ እንዲቀበሉ ማለት ነው። እዚህ አሁን 1000 ብጽፍ የሚደርሳቸውን እዚህ ይጽፍልኛል። ቫት፣ ከዛ ፐርፐዝ ኦፍ ትራንስፈር የፋሚሊ ኤክስፔንስ የመጨረሻ ነው የምመርጠው። ከዛ ኮንቲኒው ሳረግ ኮድ ይገባል። ያንን ኮድ አስገብቼ ቀጥታ ይላካል። መጨረሻ ላይ ሜሴጅ የሚደርሰኝ እሱን ስክሪንሻት አድርጌ ወይ ፎቶ አንስቼ ለመቀበል ለሚፈልገው ሰው እልካለሁ። እነሱም ቼክ አድርጎ እነሱም መቀበላቸውን ቼክ ከእነሱ ጋር ታረጋላችሁ። ካርድ መግዛት ከፈለጋችሁ ወይ ፓኬጅ ኢንተርኔት ፓኬጅ መግዛት ከፈለጋችሁ እዚህ ማርኬት ላይ መታችሁ መጨረሻ ላይ ያለው ፖፑላር ሪቻርጅ ካርድ ቪው ኦል ተነኩና ቮይስ ኖርማል ካርድ መግዛት ከፈለጋችሁ የኤስቲሲ አሁን እዚህ ላይ ጽፎ ይደረድርላቸዋል። የባለ 20፣ 23፣ 28 እስከ 340 አለ። የምትልኩለት ሰው ካለ ያንን ቁጥር እዚህ መጻፍ፣ የእናንተም ከሆነ የእናንተን ቁጥር እዚህ መጻፍ ትችላላችሁ። ሞባይልም ከሆነ እንደዛ መምረጥ ትችላላችሁ። ከዛ ባይናው ስትሉ ሞባይል ቁጥር ይጠይቃቸዋል። የእናንተም ወይ ለሌላ ሰው መላክም ከፈለጋችሁ መጻፍ ትችላላችሁ። የሁሉም እንደዛ አለ። የሰዋ ፓኬጅ የኢንተርኔት ፓኬጅ መግዛት ከፈለጋችሁ ኤስቲሲ ሰዋ ፓኬጅ እሱን ትመርጣላችሁ። እዚህ አሁን ይሰጣቸዋል። አሁን ባለ 34 አለ፣ በ75 አለ፣ ባለ 115ም አለ። የፈለጋችሁን ያህል ፓኬጅ ከዚህ መርጣችሁ ቁጥራችሁን ጻፉ። ለምትልኩለት የምትፈልጉ ካለ ወይ ለምትልኩላቸው ያንን ቁጥር መጻፍ ትችላላችሁ። እዚህ የሞባይል እና የዜን ሲም ካርድ ካላችሁ እዚህ ኤርታይም እሱን መርጣችሁ፣ ይሄ ሞባይል ዳታ አለ፣ ዜን የሞባይል ዳታ አሁን እዚህ አማራጭ ይሰጣችኋል። ያንን አማራጭ መምረጥ ትችላላችሁ። ዝቅተኛው 60 ሪያል ነው፣ ከፍተኛው ያው እስከ 525 አለ። ዜን ከሆነም እዚህ መምረጥ ትችላላችሁ። የዜን በጣም ውድ ነው ፓኬጆቹ፣ እሱን መምረጥ ትችላላችሁ። ለሌላ ለኢንተርናሽናል ለቤተሰብ ኢትዮጵያ ላሉት ሰዎች ካርድ መግዛት ከፈለጋችሁ ደግሞ ጂን ኢንተርናሽናል ነክታችሁ የኢትዮጵያ ነክታችሁ የነሱን ሞባይል ኢትዮ ቴሌኮም ወይ ሰፋሪኮም ከሆነም እሱን መርጣችሁ ቁጥራቸውን እዚህ ትጽፋላችሁ። ለምትልኩ መላክ ለምትፈልጉ ላቸው ኮንቲኒው ስትሉ እዚህ ይጽፋል። አሁን ይሄ ካርድ ኖርማል ካርድ 200 ባለ 200 ብር 7 ሪያል ነው። ከፍተኛው ደግሞ 3000 ብር ካርድ 103.75 ነው። ኢንተርኔት ፓኬጅ መግዛት ከፈለጋችሁ ደግሞ ዳታ የሚል ነክታችሁ ዝቅተኛው 12 ሪያል እሱ 360 አንሊሚትድ ዳታ ፎር ዊክ ለአንድ ሳምንት አንሊሚትድ ዳታ ነው። ይሄ ደግሞ 40.50 ሪያል ነው። ይሄ ደግሞ አንሊሚትድ ማንትሊ የ1170 ሪያል ነው ብር ዳታ ማለት። ሌላ ፓኬጅ መግዛት ከፈለጋችሁ ደግሞ ባለ ሳምንት አለ። ሳምንታዊ ኦልሬዲ አንድ ሳምንት ኦልሞስት 300 ደቂቃ 3 ጂቢ ኢንተርኔት 30 ኤስኤምኤስ መላክ የሚችል ኦልሬዲ 225 ብር ፓኬጅ እሱ በ7 ሪያል 7.75 ሪያል ነው። ከፍተኛው ደግሞ 53 ነው 3 ሪያል እሱ አንሊሚትድ ቮይስ ዳታ ኤንድ ኤስኤምኤስ ባለ 1530 እሱን መምረጥ ትችላላችሁ ከፈለጋችሁ። ያንን ቁጥር እሱ 53 ሪያል ነው። እሱን ነክታችሁ ኮንቲኒው አድርጋችሁ ለእነሱ መላክ ትችላላችሁ። ቴንክ ዩ።
የራሳችሁን አካውንት ማወቅ ከፈለጋችሁ ጥግ ላይ ያለው አካውንት ነክታችሁ ከዛ ሁለት ምርጫ ይመጣል። አካውንት ሊሚት እና አካውንት ዲቴል። አካውንት ዲቴል መርጣችሁ የራሳችሁን አካውንት ቁጥር ማወቅ ትችላላችሁ።